ዛሬ አብዛኛው ተማሪ የሚሳሳታቸው የእንግሊዝኛ ሀረጎች ነው የምሰጣችሁ። አብዛኛዎቻችን ቨርብ ከማን ጋር ይሄዳል፣ አጀክቲቭ ደግሞ ከማን ጋር ይሄዳል የሚለው ያው እንደምናውቀው ቨርብ ከሆነ ያው ግስ፣ አጀክቲቭስ ገላጭ። ኦኬ። ስለዚህ አብዛኛው ጊዜ ዛሬ የምንሳሳትባቸው ቃላት ናቸው። ባይዘዌ እሺ፣ ይስታችሁ እናንተ ሜቢ ተሳስታችሁ ከነበረ ዛሬ አርማቸዋለሁ። በጣም አሪፍ። የመጀመሪያው አይ አም አግሪ እንል ነበር አይደል? አይ አም አግሪ። በጣም አሪፍ። ስለዚህ አይ አም አግሪ አይባልም። አይ አም አግሪ እኔ መስማማት ነኝ ማለት ነው አይደለ? አይ አም አግሪ። በጣም አሪፍ። ስለዚህ አግሪመንት ነው። አግሪ ቨርብ ነው። ከዛ ቨርብ ከሆነ አይ ነው የምናስገባው። ፕሮናውናችን አይ ብቻ ታሳይ። ስለዚህ ምን ማለት እንችላለን? አይ አግሪ፣ አይ አግሪ፣ አይ አም አግሪ እንዳትሏት አብዛኛው ተማሪ ስለሚሳሳታት። ሰው you can say I agree። ተስማምቼ ነበር ከሆነ ደግሞ I agreed፣ I agreed ማለት ትችላላችሁ። ሁለተኛ ሚስቴክ የትኛ ነው? I am understand ይላል። I am understand አይባልም። understand ምንድን ነው? ቨርብ ነው፣ አድጀክቲቭ አይደለም። understand የሚለው ቨርብ ነው ለራሱ። ስለዚህ I am understand አንልም። ስለዚህ ማለት ያለብን ምንድን ነው? I understand፣ I understand። ገብቶኝ ነበር ከሆነስ I understood፣ I understood። በጣም አሪፍ። ሶስተኛው I am graduate እንላለን። I am graduate ነው፣ am ይወጣል። ስለዚህ ምን እንላለን? I graduated፣ I graduated ማለት ትችላላችሁ። ምክንያቱም graduate ራሱ ምንድን ነው? ቨርብ ኖት አድጀክቲቭ። ስለዚህ we can say I graduated። በጣም አሪፍ። ለምሳሌ ከባህር ዳር ዩኒቨርሲቲ ነው የተመረቁት ለማለት I graduated from ባህር ዳር ዩኒቨርሲቲ by the department of ብላችሁ ዲፓርትመንቱ ማስገባት። አድጀክቲቭ እኔ አሁን tired፣ bored፣ excited፣ perplexed፣ ኢንትረስትድ እነዚህ ምንድን ናቸው? አድጀክቲቭ። ሁሉ ጊዜ ግን ማለት ነው አድጀክቲቭ ካሉ አይ አም ማስገባት ግድ ነው። በፊት አም እያስወጣ ነው ነበር፣ አሁን ግን አም እናስገባዋለን። ከነማን? ከነ አድጀክቲቭ ማለት ነው። ለምሳሌ አይ ታየርድ አይባል ማለት ምን ማለት ይችላል? አይ አም ታየርድ፣ አይ አም ታየርድ ደክሞኛል ማለት ነው። ደክሞኝ ነበር ከሆነ ደግሞ አም አውጡት፣ ወዝ አስገቡ። I was tired፣ I was tired ስላላችሁ። ተደስቻለሁ ከሆነስ I am excited፣ ተደስቼ ነበር I was excited። ደብሮኛል I am bored። ቦሪንግ እንዳትሉ ባይ ዘ ዌይ አይ እንጂ ፎርም እንዳትጠቀሙ። I am bored። ደብሮኝ ነበር ከሆነ ደግሞ I was bored። ግራ ገብቶኛል I am confused። ግራ ገብቶኝ ነበር I was confused። ተደስቻለሁ I am excited። ተደስቼ ነበር I was excited። እሺ አይንጂ የምንጠቀማቸው ቦሪንግ፣ ኤክሳይቲንግ፣ ታይሪንግ ምናምን የሚባሉ ለነገሮች የምንጠቀማቸው በጣም በጣም ናቸው። ለነገሮች አይንጂ ፎርምስ ለነገሮች ቢሆን አሪፍ። አድጀክቲቭ ኖ አይንጂ ያለባቸው ማለት ነው። ለምሳሌ ዌዘር፣ ዌዲንግ፣ ዩ ዴይ፣ ዚ ፕሮግራም፣ ዚ ሙቪ፣ ዚ ማች እነዚህ አሁን ምን ናቸው? ነገሮች ቲንግስ ናቸው። ለምሳሌ ጨዋታው አሪፍ ነበር ለማለት ምን ላለን? the match was exciting or the match was annoying። ሰርጉ እንዴት ነበር? the wedding was ብላችሁ ማስገባት እንጂ ፎርም እንጠቀም። ለምሳሌ በጣም አስደሳች ነበር ለማለት the wedding was exciting፣ the wedding was exciting ማለት ይችላላችሁ። ጨዋታው እንዴት ነበር? the match was boring። how was the movie? by the way አሜሪካኖች ምን ይላሉ? ሙቪ ይላሉ። ብሪቲሽ እንግሊሽ ደግሞ ፊልም ይላሉ። ልዩነታቸው እንደዚህ ነው። so we can say how was the movie? the movie was confusing። ግራ የሚያጋባ the movie was confusing፣ the movie was confused እንዳትሉ። ይህ ሳውንድ ለኛ፣ አይ ሳውንድ ደግሞ ለነገሮች
ማለት ነው። ቴንክስ ፎር ዋቺንግ። ሲ